በድሮ ጊዜ ሁለት ወንድማማቾች ነበሩ። አንደኛው ሀብታም ሲሆን አንደኛው ግን ደሃ ነበር። የደሃ ወንድም ሚስት እጅግ ቆንጆ ናት፣ ማራኪ ናት። ግን በድህነታቸው ምክንያት የሀብታም ወንድምየው ቤት ነበር ምሰራው። እረፍት የላትም። ከጠዋት እስከ ሌሊት ድረስ ትፈጋለች፣ ትሰራለች። የሀብታም ወንድምየው ሚስት እጅጉን በዚህ ሴትዮ ትቀናባታለች። ምክንያቱም መልከ መልካም ስለሆነች ደሞዝም መስጠት አትፈልግም። እንደውም አንድ ቀን ምን አረጋቻት? ይሄን የተደፋ ስንዴ ለቅመሽ ከሸጥሽ ወዲህ ደሞዝሽ ይሆናል ትላታለች። የቅናቷና የጭካኔዋ ብዛት ደሞዝ ራሱ መክፈል አትፈልግም። እናም አንድ ቀን ደሃው ወንድም በጣም ይማረርና ለሚስኪኑ ባለቤቱ ይነግራታል። ልጆችን አደራ፣ እንደዚህ ሆኜ መኖር አልፈልግም። የሆነ ሀብትን ፍለጋ መውጣት አይቀርም። ያገኙበት ቦታ ስራዬን ሰርቼ እመልሳለሁ በማለት ሁለቱም ከጸለዩ ወዲህ ሲነጋጋ ጉዞ ለመውጣት ያቀዳል። እናም ወንድሜ መጥቶ የት ሄደ ቢልሽ ዝም በይው፣ መልስ እንዳትሰጪው፣ አንቺም ከቤትሽ እንዳትወጪ። በዚሁ ድህነታችን ከቀጠልንማ መሞታችን ነው። ልጆቼም ምንም የጥጋብን ምንነት ሳያውቁ መሞታቸው ነው። ስለዚህ ጉዞ መውጣት አለብኝ። ውዳ ባለቤቴ እባክሽን አደራዬን እንዳትጥሺ እሺ በማለት ጉዞ ይወጣል። ለጉዞ የምትሆነውን ትንጥዬ ስንቅ በማዳበሪያ አንጠልጥሎ ይዟል። ጉዞ ቀጠለ። ሲመሽም ወደ አንድ ጫካ ውስጥ ይገባል። ያም ጫካ ማንም የለውም። ሌሊቱ ጨለማና የጫካው ብቸኝነት እጅጉን አስፈርቶታል። በጣም ፈርቷል። ነገር ግን ድህነቱንና ልጆቹን ሲያስታውስ ጥንካሬና ብርታት ይሆነዋል። አይ እንግዲህ ምንም ነገር ሳላገኝማ አልመለስም፣ አልፈራም ይህን ጫካ እያለ ለራሱ እያነቃቃ አሁንም ቢሆን ጉዞውን ይጀምራል። በጣም ስለራበውና ስለደከመው የሆነች ቦታ አረፍ በማለት መመገብ ይጀምራል። ልጆቹ ትዝ ስላሉት ግን ከማልቀስ ወደ ኋላ አላለም። ያኔ የሆነች ምታስፈራ ሴት አጠገቡ ታልፋለች። እንዳልኳችሁ የሰውዬ ፍርሃት ምንም አያውቅም። አሁን የሚያሳስበው ድህነቱና ልጆቹ ናቸው። ስለዚህ በድፍረት አንቺ ማነሽ? እባክሽን እስኪ አናግሪኝ እያለ ጭራሽ መከተል ጀመረ። እዚህ ጫካ ውስጥ ምንነቷ የማይታወቅ ጥቁር በጥቁር የለበሰችን ሴት በድፍረት መከተል ይገርማል። እባክሽን እባክሽን እያለ ይከተላታል። ሲከተላትም ወደ አንድ ቤተ መንግስት ይደርሳል። ቤተ መንግስቱ ደጃፍ ላይ የምታስፈራ ጉጉት አለች። ለዚህ ሰውዬ ግን ምንም ናት። ጭራሽ ወደ ኋላ ሊመለስ እንዳታስቡት ቀጥ ብሎ ወደ ቤተ መንግስቱ ይገባል። አይ ድህነት፣ ልጆቼን ምን መገባሉ በማለት ቆርጦ የተነሳው ሰውዬ ምንም ሳይፈራ ጭራቅን ቤተ መንግስት ይገባል። ዋናውን ከተንበር ከፈት አርግቶ ገባ። በብርሃን የተሞላ ነው። የምግብ ሽታ ያውዳል።